ሂዱ ከጀሃነም አውጡት ጀነት ማስገቡት ዱንያ ላይ አብሮ ነበሩ ዛሬም በጀነት አብሮ ይደሰቱ ይላል። ይሄን ታውቃለህ? አንድ ሰው በጓደኛው ምክንያት ከጀሃነም ወደ ጀነት እንደሚገባ ሐሰን አልበስሪ አንድን ታሪክ ይናገራሉ። እዛ ንግግራቸው ላይ የጀነት ሰዎች ጀነት ውስጥ ተሰብስበው የጀሃነም ሰዎችን በጀሃነም እየተቃጠሉ አንድ የአላህ ባሪያ ጀነት ውስጥ ያለ አላህን ይጠይቋል። አላህ ወይ ዱንያ ላይ ሳለን አብሮኝ የነበረ ጓደኛዬ አለ ዛሬ ጀነት ውስጥ ፈልጌ ያጣሁት የት ነው ያደረከው ብሎ ይጠይቋል። አላህም በሰራው ወንጀል ምክንያት የሱ ማረፊያ ጀሃነም ነው ይሏል። ይህ የአላህ ባሪያ ያ ረብ ያለ ጓደኛዬ የጀነት ጣዕም ሊሆነኝ አይችልም፣ የጀነት ደስታ ለኔ ደስታ ሊሆነኝ አይችልም፣ ጓደኛዬን መልሰ ስጠኝ ይለዋል። አላህም የባሪያውን ፍላጎት ሊያሟላ ለመላእክቶች ትእዛዝ ይሰጣል። ሂዱ ከጀሃነም አውጡት ጀነት ማስገቡት ዱንያ ላይ አብሮ ነበሩ ዛሬም በጀነት አብሮ ይደሰቱ ይላል። ጥሩ ጓደኛ ካለ ዱንያ ላይ ብቻ አይደለም አኺራ ላይም ከጀሃነም ነፃ አውጥቶ ወደ ጀነት ይመልሳል። ይህን ሲመለከቱ የጀሃነም ሰዎች በቁጭት አንድ ንግግር ይናገራሉ። ፈማ ለና ሚን ሻፊዕን ወላ ሰዲቅን ሐሚም ለኛ ሸፍዓ የሚያደርግልን ወገንም የለን ከጀሃነም ያወጣን ጥሩ ጓደኛም የለን ምን ተሻለን ብለው ይጸጸታሉ። ጥሩ ጓደኛ ለዱንያም ለአኺራም ይበጃል።